ዛሬ እንዴት ኦፖነንታችሁን አበሳጭታችሁ ማለትም በጌም ሁሉ ነገር በልጣችሁ ኩዊት ስኪል ድረስ እንደምታደርሱት የማሳያችሁ ይሆናል ማለት ነው። አብረን እንጫወታለን ማለት ነው ላይቭ ጌም እና በዛ ቪዲዮ በአንዱ ጨዋታ ማለት ነው አሳያችኋለሁ ማለት ነው። እንዴት ኩዊት ድረስ እንደምታደርሱት ማለትም እንዴት እንደምታበሳጩት ማለት ነው። የሚሆነው እንግዲህ በሪያክሽን በኢሞጂ ምናምን ሳይሆን ብታበሳጩት በጨዋታችሁ ማለት ነው እና ዊን የምታገኙበትን መንገድ አሳያችኋለሁ ማለት ነው። 90 ደቂቃ ሙሉ ሳትጮቱ ማለት ነው። እሱን አሳያችኋለሁ ማለት ነው። መጀመሪያ ግን ኔትወርክ እናንተ ማስቸገር የለበትም ማለት ኔትወርካችሁ ፍሪ መሆን አለበት ማለት ነው። መጀመሪያ እንግዲህ ላይናፓችሁን ታስተካክላላችሁ ማለት ነው። እናንተ ታክቲኩ ይመቸኛል ብላችሁን ታስቡት ታክቲክ ላይ ታረጋላችሁ ማለት ነው። ብዙ ጊዜ ባላንስ ላይ ነው ማድረግ ያለባችሁ። አታከር ወይም ደግሞ ዲፌንስ ሳይሆን ባላንስ ላይ ነው ማድረግ ያለባችሁ ማለት ነው። ኦፖነንታችሁ የፈለገ ነገር ያሸንፍ እናንተ ታሸንፋላችሁ። ኩዊት ስኪል ድረስ ታደርሱታላችሁ ማለት ነው። ስለዚህም ጨዋታችን እንጀምራለን ማለት ነው። ኦፖነንታችን ከሞሮኮ ነው። እንግዲህ መጀመሪያ ምንድነው የምታደርጉት ማለት ነው። ልክ ሪል ወርልድ ላይ ትሬኒንግ ምናምን የሚሰሩ ልጆችን መጠየቅ ይቻላችሁ። ወይም ደግሞ ትሬኒንግ የምትሰሩ ልጆች ታውቃላችሁ ፕሮጀክት የሆነ ነገር ላይ የተሳተፋችሁ በህፃናታችሁ የፈለገ ነገር ይሁን ማለት ነው። መጀመሪያ 15 ደቂቃ ኦፖነንታችሁም ደግሞ ተጋጣሚያችሁን አንብቡ የሚባል ነገር አለ አይደለ? እናንተ ደግሞ የመጀመሪያውን ፈርስት አታካቸውን ላይክ ቦክሳችሁ ውስጥ እስኪገቡ ድረስ ያለው እንቅስቃሴ ምን ይመስላል የሚለውን መጀመሪያ ተገመገማላችሁ ማለት ነው። ሃይቦል የሚጥሉ ከሆነ እናንተ መጠቀም ያለባችሁ ላይክ ለነ ቫንዳይክን ሩዲገር ምናምን መጠቀም አለባችሁ ማለት ነው። እነሱ ምን የሚውሉ ከሆነ ሃይቦል የሚጥሉ ከሆነ ታክቲክ ወይም ደግሞ ቲኪታ ከሚጠቀሙ ከሆነ ደግሞ እነሱ በጎን እንዲሄዱ ታደርጋላችሁ ማለት ነው። አራት ከኋላ ያሉት ተከላካዮቻችሁ ጠበብ አድርገው እንዲጮቱ ዲፌንስ ላይ ማድረግ ችግር የለውም። ግን እናንተ ግን የምትጮቱት ሰፋ ታርጉ። ስትቀሙ ለመቀማት አትሄዱ። ቢን ጫና አትበሉ ማለት ነው። ቢን ለቀቅ በማድረግ በሎኬቺ በቀስቷ ብቻ ወደ ኳሱ ወዴት ሊሰጥ ይችላል የሚለውን ብቻ ታሳሙላላችሁ ማለት ነው። ዘን ቀጣይ ታነባላችሁ ይገባችኋል። ሃይቦል የሚጥል ከሆነ እንደዛ ነው ትጫወቱት ማለት ነው። መጀመሪያ እንደዚህ ካነበባችሁ በኋላ እናንተ በመጀመሪያ ደረጃ ሞራል የሰውየው የኦፖነንታችሁን ሞራል የምትጎዱት በቲኪታካ ነው ማለት ነው። ቲኪታካ መጫወት ማለት ላይ መጀመሪያ ፊት ለፊት ያሉት ወይም ደግሞ ዲፌንሲቭ ሚድፊልደር የሚባሉት አሉ አይደለ? እነሱን ታጫውቱና እኔ አሁን የምጠቀመው ይሄን አሰላለፍ ሁለት ኦስሜንና ሃላንድ አሉ ማለት ነው። እነሱን ያስቀመጥኳቸው ምንድነው ማለት ነው። ልክ ሃይቦል በሚጣልበት ጊዜ ወይ ሃላንድ ወይ ኦስሜን ይገጫል፣ ክሮስ ያደርጋል። ክሮስ አደርግለታለሁ ማለት ነው። ትንሽ ቺፕ ያደርጋል በጭንቅላቱ ማለት ነው። ምክንያቱም ቫንዳይክ ሩዲገር ምናምን ያላቸው ከሆነ ረጃጅም ተከላካይ ካላቸው ሃላንድ እና ኦስሜን ይበልጧቸዋል ማለት ነው። ስለዚህ እነዚህ ቺፕ ያደርጋሉ ለሃላንድ ለኦስሜን ለሃላንድ ትንሽ ቺፕ ያደርጋሉ። ግን በመሮጥ ጎል ይሆናል ማለት ነው እንጂ እኔውን 4-3-3 ብጠቀም በጎን ምናምን ክሮስ በማድረግ በመሮጥ ምናምን እንደዛ አይደለም። ቲኪታካ ትጫወቱና በመሃል ኦፖነንታችሁ ጫን ብሎ ለመጫወት ይሞክራል ወይም ደግሞ ዘቡ ለማለት ይገባል። እናንተ ደግሞ በዛ ጊዜ ቺፕ ታደርጋላችሁ። እየሮጡ አንድ ሰው ያገባል ማለት ነው። ከሁለቱ አንዱ ቺፕ ያደርጋል፣ አንዱ ያገባል ማለት ነው። እንደዚህ በማድረግ ነው መጫወት ያለባችሁ ማለት ነው። እነሱ ደግሞ ወደፊት በሚያጠቁበት ጊዜ እናንተ ወደ በረኛ አለ ለምሳሌ አሁን ያውኑን ጨዋታ ምንድነው ኤምባፔ የሮጦ ነበር አለ እኔ ሲን ጫና አርግ ምን አረገ በረኛው ወጣ አለበት። በረኛው ሲወጣ ምን ያለ ኦፖነንታችን ምን ያስባል? በረኛው እየመጣ ስለሆነ ወደ ጎን ሊድ ወይም ከዛ ከመጣው እንደማያገባ እርግጠኛ ነው። ስለዚህ ወደ ጎን ሲሄድ ደግሞ ለቀቅ ታረጋላችሁ። ሲንጫን በማድረግ ብቻ ለቀቅ ታረጋላችሁ። ምክንያቱም ምንድነው ያስደነግጣል እየወጣ ነው የሚለውን ነው። ከዛን በረኛችሁ ደግሞ በትክክል ይቆማል፣ ፎከስ አድርጎ ይይዘዋል ማለት ነው በረኛችሁን። እንደዛ ነው ክሮስ ሲደረግ ወይም ደግሞ ሲጥስ አጥቃቸው እናንተም ተከላካይ ሲጥስ እንደዛ ነው ማድረግ ያለባችሁ ማለት ነው። አሁን እዚህ ጋር እንዳጋጣሚ ፔናልቲ አግኝተዋል ማለት ነው። በመሳሳት ፋውል ሰርቼ ፔናልቲ አግኝተዋል ማለት ነው። ቺን ፔናልቲ ያገባታል። ከዛ በኋላ ነው ድራማው የሚጀምረው ማለት ነው። ታክቲኩ አሁን አንብቤዋለሁ ምን እንደሚፈልግ ልጁ ታውቃላችሁ። ምን ይፈልጋል? ይጥላል። ኤምባፔ ፊት ለፊት ላለው ስፒድ ኤምባፔና ያማል ከፊት ለፊት ስላሉ ለነሱ መጣል ነው። እኔ ደግሞ ምን አደርጋለሁ? ሩዲገር እዚህ ጋር ዴሳይና ዲያዝ አሉ። እነሱን በፍጹም ቢን አልጫንም። እነሱን ኳስ ሳልጠጋ በፊት እርግጠኛ ሳልሆን በፊት ማለት ነው።
ቢንጫን ካልኩት ዘው ሊሉ ይችላሉ። እነዛ ደግሞ በጣም ስለሚሮጡ ይቆርጣቸዋል ማለት ነው። ስለዚህ እኔ አሁን በዲፌንሲቭ ሚድፊልደር ነው ጫን ማለት ፈልገው ማለት ነው። በእነሱ ጫን ካልኩት ከኋላ እነሱ ተከላካዮች ስላሉ ችግር የለውም ማለት ነው። ሰው እዚህ ጋር አሁን እንደዛ ነው ማድረግ ያለባችሁ ማለት ነው። እርግጠኛ ከሆናችሁ ብቻ ነው። አያችሁ አይደል እንደዚህ ዘው ይላል። እሱ ደግሞ በጣም አታኪንግ ላይ ለመሮጥ ስለሚፈልግ ነው እንደዚህ የሚያደርገው ማለት ነው። እንደዚህ በማድረግ አያችሁ አይደል ትቆርጡለታላችሁ ማለት ነው ለሃላንድ። እሱ ደግሞ እንደዚህ ይዞርና ልክ እንደዚህ ጎል እናደርጋለን ማለት ነው። አያችሁ ጥቅሙ ነው። እዚህ ጋር ማን ነው ያቀበለው ግን መጀመሪያ ኦሲሜን ነው ያቀበለው። አያችሁ አይደል ከሴንተር ማን ነው ከሚድፊልደሩ ወደ ኦሲሜን ወይ ወደ ሃላንድ ለኦሲሜን ወይ ኦሲሜን ለሃላንድ እንደዚህ በማድረግ እንደዚህ ነው ምጮት ማለት ነው። እንደዚህ አይነት ታክቲክ እንደዚህ አይነት ኢንፎርሜሽን ከተጠቀማችሁ ይሄ ታክቲክ ከተገበራችሁ የምሬ ነው የምላችሁ አትሸነፉም። ግን በኔትወርክ ምክንያት ከኔትወርክ ነፃ መሆን አለባችሁ ማለት ነው። አሁን እዚህ ጋር በኦሲሜን ወይ በሃላንድ ጫን ብሎም ችግር የለውም ምክንያቱም ከፊት ለፊታቸው ከኋላቸው ብዙ ስላሉ። አሁን እንግዲህ እዚህ ጋር ያያችኋል ሜንዴስ ከኋላ ከፊት ለፊቱ ስላሉ ነው እንደዚህ ጫን አልኩት ማለት ነው። ወደ ፊት ለፊት መጫል ነው አሁን ማስጨነቅ ነው ምክንያቱም እየመራን ስለሆነ ማለት ነው። እንደዚህ እንዞራለን ግን ቀጥታ እንዞርም ፔናልቲ ያገኘን ሰው አያችሁ እንደዚህ ነው መጮት ያለባችሁ ማለት ነው። ኦሲሜንና ሃላንድን በጣም ሃይ ናቸው በነገራችን ላይ ከተጫዋቾቹ ያሉት ውስጥ እነሱ ሁለቱ ገራሚ ናቸው ማለት ነው። ዲዘርቭ ያደርጋል ሃላንድ ስፔራር ቴኪንግ ሶስተኛ ጎላችን እንደዚህ ያገኘ ማለት ነው። አሁን በጣም ጭንቅ ውስጥ ገብተን ኦፖነንታችን ምንድነው ደቂቃ ያህል ከዛን ደግሞ 3-1 መሆን ያህል እና ደግሞ ወደፊት በጣም አታኪንግ ላይ ስለበለጥኩት አሁን 0% ቻንስ እንዳለው ራሱን ያረጋግጣል። ቻንሱን ለመሞከር ይጮታል ማለት ነው። እንደ ቅድሙ ነው የምንጮታው። አሁን ያቻለ ማቀበሉላ ሬዲ ይደክማላችኋል ማለት ነው። እንደዚህ እናደርግና አዙረን እንደ አጋጣሚ አድኖታል ማለት ነው። በነገራችን ላይ እዚህ ጋር አላስተካከልኩትም እንጂ ቤሊንጋም ማንሳት የለበትም። አጭር ተጫዋች ነው ኮርና ማንሳት ያለበት። ቤሊንጋም ቁመቱ ረጅም ስለሆነ ሊገጭ ይችላል። እንደዚህ ነው ማድረግ ያለባችሁ ማለት ነው። አሁን ወደፊት አያችሁ ኳስ መጣል ብቻ ነው። አያችሁ አልሄድኩበትም፣ ወደኋላ ሸሸው። ቢን በፍጹም ጫና አላደረኩትም ተጫዋቾቹ እንዲመጡ ማለት ቢን ጫን ባረገው ኖሮ ምንድነው ማለት ነው ቀጥታ ይጥሰኝና ወይ ክሮስ ያደርግ ወይ የሆነ ነገር ይፈጠራል ማለት ነው። ለዛ ጫና አትበሉ ዘው ላለማለት ማለት ነው። ስለዚህ ቀጥታ እንሄዳለን። አሁን ላስት ቻንሳችን እንሞክራለን። አያችሁ ለዚህ ጋር ሃላንድ ለማን አቀበለ? ለኦሲሜን አቀበለ። እንደዚህ አይነት ጨዋታ ነው የሚመቸኝ ማለት ነው። ጎል we got it we got w አገኘን ማለት ነው። ልክ እንደዚህ መጫወት ትችላላችሁ ማለት ነው። ሰብስክራይብ ማድረጋችሁን ደግሞ እንዳረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።